እሺ እንዴት ናችሁ? ያው እስካሁን ድረስ የቲክቶክ አካውንቴ ዋርኒንግ ላይ ነው ያለው። ላይክ አይ ቲንክ አንድ ሳምንት ነው ያሉት ምናምን። ሶስት ነገር ነው ዛሬ የማዛችሁ ወይም የምጠይቃችሁ። አንደኛ በደንብ በተቻለ አቅም ይሄንን ቪዲዮ ኮፒ ሊንክ አድርጉ፣ ሼር አድርጉት ምናምን ለሰዎች እንዲደርስ ላይክ አድርጉት ምናምን የሚደረገውን ነገር አድርጉ። አንደኛው እሱ ነው። ሁለተኛ ወንድ ልጅ በጣም የሚያስፈልጉት ሶስት ቁልፍ ባህሪያት ምንድናቸው ብዬ እነዚህ ሶስቱን ባህሪያት አይደንቲፋይ አድርጌ በደንብ ኤክስፕሌን አድርጌ ቪዲዮ ሰርቼ የላችኋለሁ። ኢንተረስትድ ከሆናችሁ ይሄን ቶፒክ ማወቅ የምትፈልጉ ከሆነ ዩቲዩብ ላይ ኢዮብ ኃይሌ ብላችሁ ሰርች አድርጉና ታገኙታላችሁ። ቆንጆ ቪዲዮ ሰርተናል። ሶስተኛውና የመጨረሻው በብዙዎቻችሁ ጥያቄ መሰረት ሁላችን የምንሰባሰብበት ከዛ አንዳንድ አይዲያዎች ሼር የምንደራረግበት ኢቨን ኢንፐርሰን ኮሚኒኬት የምንደራረግበት መጽሐፎች ምናምን የምንለዋወጥበት መረጃዎች የምንለዋወጥበት ቴሌግራም ግሩፕ ይኑረን ብላችሁ ኢንቦክስ ላይ በጣም ብሶ ጽፎልኝ ነበረ። እንደዚህ በቪዲዮ ምናምን ብቻ ከምንገናኝ ሁላችንም የሆነ ጋዘር የምናደርግበት አንድ የሆነ ኤንቫይሮንመንት እንዲኖረን በሚል ቴሌግራም ግሩፕ ከፍቻለሁ። አይ ቲንክ ዝም ብላችሁ ገብታችሁ ኢዮብ ኃይሌ የምትለዋ ላይ ደብል ኢ ማለት ነው አድርጋችሁ ሰርች ብታደርጉት የምታገኙት ይመስለኛል። አስማች ፖስብል እዚህ ኮመንት ሴክሽኑም ላይ ፖስት አደርግላችኋለሁ። ስለዚህ እሱንም እየገባችሁ ቼክ አድርጉ። በጣም አመሰግናለሁ።